ሰላም ጤና ይስጥልኝ እንዴት ናችሁ? የአደ ዩቲዩብ ተከታታዮች እኔ ሰላማዊት ሞሲሳ ነኝ። ጤናና የስነ ልቦና ባለሙያ። እንደተለመደው በተለያዩ ሀሳቦች ላይ አንስተን ከስነ ልቦናና ከጤና ጋር በተያያዥነት እንነጋገራለን። ስለዚህ ዛሬ ይዤላችሁ የመጣሁት ስለ ሰልፍ ኬር ነው። ሰልፍ ኬር ማለት ምንድን ነው? ዴፊኒሽኑ ሁላችንም ሰልፍ ኬር ማለት ራሳችንን የምንጠብቅበት መንገድ፣ ለራሳችን የምንሰጠው በጤና በስሜት ራሳችንን በምግብ በአመጋገብ ሊሆን ይችላል። በተለያዩ ነገር ለራሳችን የምንሰጠው እንክብካቤ ምንድን ነው የሚለውን ነው ማየት የፈለግኩት። ይሄ ምንድን ነው ሁለት ባያዝ እንዳያደርግ ስላሰብኩኝ ነው። ሰልፍ ኬር ምንድን ነው ተብሎ ሲታሰብ ብዙ ጊዜ ሰዎች የሚመስላቸው ፀጉራችን ላይ ሂማን ሄር አድርገን ጥፍራችንን ተክለን ወይ ሜካፕ አድርገን ጥሩ ልብስ ለብሰን ብቻ መሄድ እንደ ሰልፍ ኬር ይታያል እና እሱም አንድ ፓርት ነው። እሱ አይደለም ማለት አይደለም። ግን ነገር ግን እውነተኛ ሰልፍ ኬር ማለት ምን ማለት ነው ብለን ስንወስደው፣ ትክክለኛው ሰልፍ ኬር ምንድን ነው ብለን ስንወስደው ከጤናችን ጋር ከውስጥ ከምንመገባቸው ለፀጉራችን እውነተኛ ስለሆነ ተፈጥሯዊ ፀጉራችን ወይ ደግሞ ጥፍራችን የሚያሳዩን ምልክቶች አሉበት። ከጤና ጋር ሲያያዝ ጥፍር ራሱ፣ ቆዳ ራሱ፣ ፀጉር ራሱ የሚያሳዩ በምንም በህመም ውስጥ በምናልፍበት ጊዜ የሚያሳዩን የራሳቸውን የሆነ ምልከታዎች አላቸው። ሳይን እና ሲምፕተም የሚባሉት ያው ምልክት፣ አንድ በሽታ ምልክት የሚያሳየው በምንድን ነው ሲባል ቆዳ ላይ በሚያሳየው፣ ጥፍር ላይ በሚያሳየው፣ ፀጉራችን ላይ፣ አካላችን ላይ የሚያሳየው ነገር ሁላ አንድ ምልክት ተደርጎ ይታያል እና ናዊዴስ ሰልፍ ኬር ተብሎ ሲወሰድ ብዙ ጊዜ ሰዎች አሁን ጥፍር መትከል፣ ሂማን ሄር ማድረግ የተለመደ ሆኗል። በቃ ሰው ያንን ነገር ካላረገ እውነት ራሱን የጠበቀ ያህል እስከማይሰማቸው ሰዎች ሳይኮሎጂካሊ አፌክት አድርጓቸው እናያለን እና ጥፍር ራሱ ከመደረግ በላይ ከመለጠፍ ብዛት ራሱ ጥፍራችን ላይ የሚያመጣው ዳሜጅ አለ። እንደገና ደግሞ ተፈጥሯዊ ጥፍራችን በንጽህና ይዘነው ራሱ የሚያሳየን ጤናማ ስንሆን፣ ስንታመም ጥፍራችን ላይ የሚታይ፣ ቆዳችን ላይ፣ ፀጉራችን ላይ የሚታይ የራሳቸው የሆኑ ምልክቶች አላቸው። እነዚህን በተለያዩ ነገሮች ከቨር ባረግናቸው ቁጥር እኛ ካለን ከተፈጥሯዊ ግንኙነታችን ጋር ጋፑ ይሰፋል። ምክንያቱም እውነተኛ ጥፍራችንን እንኳን ለማየት ማንፈልግ ሰዎች አለን። whenever ልክ ጥፍሩ ሲነሳ ወይ ደግሞ ሂማን ሄሩን ስናነሳው አንድ ቀንም ከቤት መውጣት የማይፈልጉ ሰዎች በደንብ አውቃለሁ እና ይህንን አይነት ኢምፓክት ካመጣ ሰልፍ ኬርን፣ ራስን መጠበቅን ደግሞ ከውስጣዊ ስሜት ጋር ተያያዥነት አለው። ጤናማ ከሆነ ከሰልፍ ኮንፊደንስ ጋር፣ ለራሳችን ከምንሰጠው ቦታ ጋር፣ ኢንሴኩሪቲ እንዲሰማን አንድ ነገር ስናወልቀውና ስናደርገው ኢንሴኩሪቲ እየተሰማን ከሆነ ውስጣችን ከላይ ያለውን ነገር ማድረጋችን ሳይሆን ትክክለኛ ውስጣችን ውስጥ ያለውን ሰልፍ ኬር እየሰጠን አይደለም ማለት ነው። ስለዚህ ይህን የምንልነው ከስነ ልቦና ጋር በተገናኘ ሰልፍ ኬርን እንዴት ነው የምናየው የሚለውን ነገር በጣም ጥያቄ ውስጥ ይከታል። ሰልፍ ኬር ስቴብል የሆነ ጤናማ የሆነ አይምሮ፣ ስሜት፣ ሀሳብ፣ ለራሳችን ግምት ሊኖረን ይገባል። ያ ደግሞ ምናችንን ከፍ ያደርጓል፣ ሰልፍ ኮንፊደንሳችንን ከፍ ያደርጓል። ስለዚህ እኛ በተፈጥሮ ያለን ነገሮችን እንዴት ነው እየጠበቅናቸው ያለው የሚለውን ነገር እንድናይ ብዬ ነው። ይሄንን ያልኩበት ምክንያት ምንድን ነው? ብዙ ጊዜ መጀመሪያም እንዳልካችሁ ሰልፍ ኬርን ሰው ሂማን ሄር ከማድረግ፣ ጥፍር ከመትከል፣ የተለያየ ዘመናዊ ልብሶችን ከመልበስ ከማድረግ፣ ሜካፕ ከመቀባት፣ አይን ላሽ ከማድረግ፣ የተለያየ በቃ አሁን በጣም ብዙ ነገሮች እየጨመሩ መጥተዋል እና እነሱን ከማድረግ ጋር ተያያዥነት ይኖራቸዋል። አሁን እነሱን ማድረጋችን ክፋት የለው፣ ግን መጠኑ የቱ ጋር ነው? ባውንደሪው ሊሚቱ የቱ ድረስ ነው? እኛስ ያንን አውልቀን እንዳልኳችሁ ቅድም ሂማን ሄር የምትፈልገው ስለጠፋ ወይ ፀጉሯን ሲነሱ ረጅም ዓመት ሂማን ሄር ከማድረጋቸው በላይ የፀጉራቸው ጤናማ አካሉ ራሱ ይጎዳል፣ ይሰባበራል፣ መልኩን ይቀይራል፣ ውበቱን ይቀይራል፣ ምንድነው ድርቀት ያመጣል፣ እንደውም ተቦጭቆ ሁሉ የሚነሳበት ጊዜ አለ እና እነሱን አይነት ልክ ወደ ቆዳ ሐኪሞች ይህንን ክትትል ለማድረግ ይመጣሉ። ጥፍር በሚተከልበት ጊዜ የራሱ የሆነ
አርቲፊሻል የሆነ ከኛ ከሰው ጋር ታስቦ ቢሰራም ግን ከረጅም ጊዜያት በኋላ ጥፍራችንን ራሱ ማየት አንፈልግም። አንድ እንደውም ክላይንት ያለችኝ ጥፍር ተክዬ በቃ ሁለተኛ አላደርግም ብዬ ማውለቅ ስጀምር ልጆቼ ሁሉ ጣሉኝ በቃ። ምክንያቱም የሚያውቋት በዛ ጥፍር ስለሆነ ያን ነው ለሷ ውበቷ ነው ብለው የሚያዩት። ምክንያቱም ናቹራል የሆነ እውነተኛውን የሆነውን ማንነቷን አሳይታቸው ስለማታውቅ አውልቃ ትታ በተቀመጠች ጊዜ ልጆቿ ሊያስቀምጧት አልቻሉም። አውልቃ ባስቀመጠች ጊዜ ላይክ ልጆቿ ለሷ ያላቸው ሁኔታ በጣም ነው የተቀየረው። በጣም ነው የሚያስጠላው እግርሽ፣ በጣም ነው እጅሽ የሚያስጠላው እያሉ በጣም ኮሜንት ያደረጓት እንደነበረና እሷ ራሱ ከመደንገጤ የተነሳ ቤት ውስጥ መቀመጥ አልቻልኩም። 10 ልጅ እየመጣ ልጅሽ ምንድነው የሚመስለው እንደዚህ ነው ወይ እያለ ሁሉ ሲጨቀጭቀኝ ተመልሼ ሄጄ ተከልኩኝ እና ያንን ራሱ ማድረግ አልፈልግም ነበር። ይሄን ያህል ልጆቼን ይሄን ነገሬን የሚያዩ አይመስለኝም ነበር ብላ አንድ ክላይንቴ ነግራኛለች። እና ብዙ ጊዜ ምንድነው እና የተፈጥሮ ማንነታችንን እየተውን የተፈጥሮ ማንነት ራሱ በራሱ መንገድ ምክንያት አለው። ጥፍራችን እንዳልኳችሁ ቅድም የተለያዩ ህመሞች ሲኖርብን ጤናማ ስንሆንም ደስተኛ ስንሆንም ቆዳችን ያስታውቃል፣ ፀጉራችን ያስታውቃል። ያለው የዴይ ቱ ዴይ የህይወት አክቲቪቲያችን ሰዎች ጤናማ የምንሆንበት ጊዜና ዲፕረስድ በሆንበት ጊዜ ለራሳችን ጥሩ ስሜት ሳይሰማን ሲቀር ይሄ የበታችነት ስሜት ሰልፍ ኮንፊደንሳችን ዝቅ ሲል የሚሰማን ስሜቶች በጣም የተለያዩ ናቸው እና ተፈጥሮን ሰልፍ ኬር የምንለው የትኛው ላይ ነው መውሰድ ያለብን? የምናደርጋቸው ነገሮች ከጊዜ ጋር በመጣ ጊዜዎች ያመጣቸው ነገሮችን እየተጠቀምን ባለ ጊዜ ደግሞ የቱ ድረስ ነው እየተጠቀምን ያለ ነው? ራሳችን የውስጥ ማንነታችን ለራሳችን ያለውን ስሜት አፌክት እያደረገብን ነው ወይ? የሆነ ከመጣ ራሳችንን ወደኋላ መለስ ብለን ምንድነው እየተሰማን ያለው? ምክንያቱም ይሄ የምናደርጋቸው ነገሮች ከራሳችን ከስሜታችን ጋር እየተያያዘ ከመጣ ለራሳችን ከዛ ውጪ ላያችን ላይ ከምናደርጋቸው ውጪ ሰልፍ ኮንፊደንስ የማይሰማን ከሆነ ያንን ሳናደርግ ስንወጣ የበታችነት ስሜት ሰልፍ ኮንፊደንስ ከሌለን ይሄ ነገር የምናደርጋቸው ነገሮች ሁሉ እኛ ላይ ስልጣን አግኝቷል ማለት ነው። ስለዚህ ጥያቄ ውስጥ ነው የሚከተን። ራሳችንን ሰልፍ ኮንፊደንሳችንን እንዴት ነው ቢውልድ እያደረግን ያለ ነው? ተፈጥሯችን ለራሳችን ያለውን ተፈጥሮ ደግሞ እንዴት ነው እየተቀበልነው ያለው? ትክክለኛው ሰልፍ ኬር የሚባለው ነገር ምንድን ነው ብለን መመርመር መቻል አለብን። እና ሰልፍ ኬር ከኢሞሽን ጋር ይያያዛል፣ ከስለንቦና ጋር በጣም ይያያዛል። እና ያንን ለራሳችን የምንሰጠው ሰልፍ ኬር ከውስጥ ነው ከላይ የሚለውም ደግሞ ሌላ ጥያቄ ነው። ከላይ ብቻ ለመሸፈን፣ ከላይ ብቻ ቆንጆ ነው ለመባል፣ ከላይ ብቻ አምሮ ለመታየት ከሆነ ውስጣችንስ ምን እየነገረን ነው? ያለን ሰልፍ ስቲማችን ለራሳችን ያለን ግምትስ ምንድን ነው? የራሳችን ደግሞ መተማመንስ የቱ ድረስ ነው? ተፈጥሯችንንስ የምናከብረው የምንወደው ከሆነ በጤናማ ወይ መጠበቅ አይቻልም ወይ የሚለው በጣም ትልቅ ስለንቦና ላይ ተያያዥነት ስላለው ነው ይሄንን ያነሳሁት። እና ጥፍራችንም ለበሽታም ለጤናማም ራሱ ተፈጥሮ የሚያሳየው ምልክቶች አሉ። ቆዳችንም ቢሆን ለራሳችን ተፈጥሮ ጤናማ ሳንሆን ስንቀር ደስተኛ ሳንሆን ስንቀር ራሱ የሚያሳየን ምልክቶች አሉን። ፀጉራችንም እንደዛው የተለያዩ በሽታዎች አሉ። በፀጉር በመነቀል ተፈጥሮ ያለውን ወዝ ማጣት በመነቃቀል የሚያሳዩንን ምልክቶች ራሱ በዛ በአርቲፊሻል ነገሮች በምንሸፍንበት ጊዜ ትክክለኛውን ምልክቶች ሳናይ እንቀራለን። እና ራሳችንን ሰልፍ ኬር ስንል ራሳችንን ከተፈጥሮ ከውስጣዊ ነገራችን ጋር አያይዘን ኢሞሽን ጋር ከስሜት ጋር የተገናኘ ስለሆነ ሰልፍ ኬርን እንዴት ነው ለራሳችን እየሰጠን ያለ ነው የሚለውን ራሳችንን በደንብ መመርመር መቻል አለብን። እና ሰልፍ ኬር ከስሜት ጋር ይያያዛል። ሰልፍ ኬር ከውስጥ ደህንነት ጋር ከራስ መተማመን ጋር ላይክ አሁን ብዙ ጊዜ ሰዎች የሆነ ቦታ እንሂድ ስትላቸው ሰርግ ግብዣ ስትጠራ ኖርማሊም አሁን
ትምህርት ቤቶች ላይም ሃይ ስኩሎችም ጥፍር መትከል ኢትስ ኖርማል ለነሱ ኖርማል ሆኗል። ምክንያቱም ያ ነው ውበት ተብሎ አሁን ኢትዮጵያ ውስጥ በተለይ በጣም በቃ ውበት የሚታየው በዛ መለኪያ እስከመሆን እስከሚመስል ድረስ ቦታ እየያዘ ነው እና በህይወታችን ላይ የሚመጡ ከጊዜ ከስልጣኔ ከቴክኖሎጂ አገር ከማደጋ የሚመጡ ነገሮች ሁሉ ራሳችን ላይ የሚያመጣው ነገር ምንድን ነው ብለን ደግሞ ቢዮንድ ነገሩን ከማድረጋችን በላይ ማሰብ መቻል አለብን እና እስከ መቼ ነው የምናደርገው? ሊሚቲንግ ባውንደሪው ስለ ራሳችን የሚሰማን ስሜቶችን በደንብ መመርመር አለብን ብዬ ከስነ ልቦና ጋር አያይዤ ይሄን ለመናገር እፈልጋለሁ እና አይ ሆፕ ጥሩ ነገር ታገኙበታላችሁ። ትንሽ ቲፕስ ነች ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ኮሜንት አድርጉ። መልካም ጊዜ